በኳንተም ሜካኒክስ አስተምሮ መሰረት ኤሌክትሮን ኮንፊግሬሽን ስናስቀምጥ 1s2 2s2 2p6 3s2 እያም በዚህ አፕሮች መሰረት እንሄዳለን። ለምሳሌ ኤስ ሰብሼል ማክሲመም ማስተናገድ የሚችለው ኤሌክትሮን 2 ኤሌክትሮን ነው። ፒ ላይ ያሉ ኦርቢታሎች ማክሲመም 6 ኤሌክትሮን፣ ዲ ላይ 10 ኤሌክትሮን፣ ኤፍ ሰብሼል ላይ 14 ኤሌክትሮን። ይህን ጥያቄ ስንል 1s3 ወይም 2p7 ወይም 3d ኦር 4d 12 ማለት የማንችለው ለምንድን ነው? ምክንያታዊ ስለሆነ ኤክሰፕሽን ላይ 3 ኤሌክትሮን ለምን ሊኖር አይችልም? ፒ ላይ ማክሲመም 7 ኤሌክትሮን ማስተናገድ የማይችለው ለምንድን ነው? ወይም ዲ ማክሲመም 10 ከ10 በላይ ለምንድን ነው ማስተናገድ የማይችለው? እሱን እንመልከት እስኪ። በኳንተም ሜካኒክ አስተምሮ መሰረት ማክሲመም ነምበር ኦፍ ኤሌክትሮን ኢን ኤኒ ሼል በዚህ ፎርሙላ ነው የሚመጣው 2n ስኩዌር። ለምሳሌ ፕሪንሲፓል ኳንተም ነምበር 1 ፕሪንሲፓል ኳንተም ነምበር 2 ፕሪንሲፓል ኳንተም ነምበር 3 የመጀመሪያው ኤነርጂ ሌቭል ሁለተኛው ሶስተኛው እያልን ስንሄድ በዚህ ፎርሙላ መሰረት የመጀመሪያው ኤነርጂ ሌቭል 2 ኤሌክትሮኖች ብቻ ነው መያዝ የሚችለው ማክሲመም። ሁለተኛው ኤነርጂ ሌቭል 2 ሲባዛ 2 ስኩዌር 8 ኤሌክትሮኖች፣ ሶስተኛው 3 ስኩዌር 9 ሲባዛ በ2 18 ኤሌክትሮን አለ። ማክሲመም ነምበር ኦፍ ኦርቢታል አንድ ኤነርጂ ሌቭል ላይ ደግሞ የሚኖረው ኤን ስኩዌር በዚህ ነው የምናወጣው። ስለዚህ ኤን ኢኳል ቱ ላይ አንድ ኦርቢታል ኤን ኢኳል ቱ ላይ 2 ስኩዌር 4 ኦርቢታል ኤን ኢኳል ቱ 3 ላይ 3 ስኩዌር 9 ኦርቢታል። አሁን እናንተ በቀላሉ እንድትረዱት ኦርቢታል ስንል አተም ላይ ያለ ሪጅን ነው። the region in which the electron is most likely found ኤሌክትሮን አብዛኛውን ጊዜዋን የምታሳልፍበት ስፔስ ነው ወይም ሪጅን ነው። ስለዚህ አንድ ኦርቢታል ቱ ዘ ማክሲመም ምን ያክል ኤሌክትሮን ማስተናገድ ይችላል ስንል ከዚህ በቀላሉ ማውጣት እንችላለን። ለምሳሌ 2 ኤሌክትሮኖች አንድ ኦርቢታል ላይ፣ 8 ኤሌክትሮኖች 4 ኦርቢታል ላይ ኢኳሊ ዲስትሪቢዩት ቢሆኑ 2 ኤሌክትሮን ነው ሊቀመጥ የሚችለው። 9 ኦርቢታል ካለ ኤን ኢኳል ቱ 3 ላይ ኢኳሊ ዲስትሪቢዩት ሲሆኑ እነዚህ 18 ኤሌክትሮኖች አንድ ኦርቢታል ላይ 2 ኤሌክትሮን ዲስትሪቢዩት ማድረግ ይችላል ማለት ነው። ስለዚህ አንድ ኦርቢታል ቱ ዘ ማክሲመም 2 ኤሌክትሮኖችን ብቻ ነው ማስተናገድ የሚችለው። ስለዚህ ኤስ ሰብሼል ላይ፣ ፒ ሰብሼል ላይ እና ዲ ሰብሼል ላይ ምን ያክል ኦርቢታሎች አሉ ያንን ካወቅን እነዚህ ሰብሼሎች ላይ ምን ያክል ኤሌክትሮን ቱ ዘ ማክሲመም ማስተናገድ ይችላሉ ያንን ማወቅ እንችላለን። ለምሳሌ ኤን ኢኳል ቱ 4 አራተኛው ኢነርጂ ሌቭል ላይ የአዚሙታል ኳንተም ነበር ከ0 እስከ ኤን ማይነስ 1 ስናወጣ 0 1 2 3 ይሆናል። እነዚህ ቫልዩዎች አሉ። ኤን ኢኳል ቱ 0 ማለት ደግሞ ኤስ ሰብሼል እያለ ነው። ኤን ኢኳል ቱ 1 ፒ ሰብሼል፣ ኤን ኢኳል ቱ ዲ ሰብሼል፣ ኤን ኢኳል ቱ 3 ኤፍ ሰብሼል። እያንዳንዱ ሰብሼል ላይ የኤምኤል ቫልዩ ስናወጣ ደግሞ ከማይነስ ኤል 0 አካተን ፕላስ ኤል ላይ ትማሩታላችሁ። እዚህ ጋር ኤምኤል 0 ብቻ ነው የሚኖረን ሰብሼል ላይ። እዚህ ላይ ማይነስ 1 0 እና ፕላስ 1 ይኖረናል። ዲ ሰብሼል ላይ ማይነስ 2 ማይነስ 1 0 ፕላስ 1 እና ፕላስ 2 አለን። ኤፍ ሰብሼል ላይ ደግሞ ማይነስ 3 ማይነስ 2 ማይነስ 1 0 ፕላስ 1 ፕላስ 2 እና ፕላስ 3 ማለት ነው። አንድ ኤምኤል ቫልዩ ሪፕሬዘንት የሚያደርገው አንድ ኦርቢታል። ለምሳሌ ኤስ ሰብሼል ላይ አንድ ኤምኤል ቫልዩ ብቻ ነው። ኤምኤል 0 ኤስ ሰብሼል ላይ የሚኖረው የኦርቢታል ብዛት አንድ ብቻ ነው። አንድ ኦርቢታል ካለ 2 ኤሌክትሮን ብቻ ማስተናገድ ይችላል ማለት ነው ቱ ዘ ማክሲመም።
ፒ ሰብሸል ላይ 3 ኤምኤል ቫልዩዎች አሉ። ማን ኤምኤል ማይነስ 1 0 እና ፕላስ 1 በፊደል ፒኤክስ ፒዋይ ፒዜድ የምንላቸው እነዚህ ዲጀነሬት ወይም ኢኳል ኢነርጂ ኦርቢታልስ ማለት 3 ኦርቢታሎች አሉ። ስለዚህ ፒ ሰብሸል ላይ 3 ኦርቢታል ካለ 3 በ2 ፒ ሰብሸል ማክሲመም 6 ኤሌክትሮን ብቻ ነው ማስተናገድ የሚችለው። ዲ ላይ እንምጣ። ምን ያክል ኤምኤል ቫልዩዎች አሉ? 5 አሉ። -2 1 -1 2 0 +1 +2 አጠቃላይ 5 ኤምኤል ቫልዩዎች አሉ። 5 ኦርቢታሎች አሉ ማለት ዲ ሰብሸል ላይ። በፊደልም እነዚህን ካስታውሳችሁ ዲኤክስዋይ ዲኤክስዜድ ዲዋይዜድ ዲኤክስ ስኩዌር ዋይ ስኩዌር እና ዲዜድ ስኩዌር የተለያየ ስፓሻል ኦሪንቴሽን የያዙ 5 ዲጀነሬት ኦርቢታሎች አሉ። አንድ ኦርቢታል 2 ኤሌክትሮኖችን ነው ማክሲመም አኮሞዴት ማድረግ የሚችለው ወይም ማስተናገድ የሚችለው እያሉ ነው። 5 በ2 10 ይሆናል ማለት ነው። ኤፍ ላይ 7 ኤምኤል ቫልዩ እናገኛለን። 7 ኤምኤል ቫልዩ እናገኛለን። ያ ማለት ኤፍ ሰብሸል ላይ 7 ኦርቢታሎች አሉ ማለት ነው። 7 ኦርቢታሎች 7 በ2 1 በ3 4 5 6 7 በ2 14 ኤሌክትሮኖች ኤፍ ሰብሸል ላይ ቱ ዘ ማክሲመም መስተናገድ ይችላሉ ማለት ነው። በዚህ አግባብ በቀላሉ መለየት ትችላላችሁ። አሁን የኦርቢታሎቹ ብዛት ኤን ኢኳል ቱ 4 ላይ በፎርሙላ ስንመጣ ኤን ስኩዌር ሲመጣ 4 ስኩዌር 16 ነው። ስለዚህ ኤን ኢኳል ቱ 4 ላይ 16 ኤምኤል ቫልዩ ነው የምንቆጥረው። አንድ ኤምኤል ቫልዩ አንድ ኦርቢታል ላይ ሪፕሬዘንት ስለሚያደርግ ማለት ነው። ኤስ ላይ 1 አለን፣ ፒ ላይ 3 አለን 4፣ ዲ ላይ 5 አለን 4 እና 5 9፣ ኤፍ ላይ 7 አለን 9 እና 7 አጠቃላይ 16 ኦርቢታሎች እናገኛለን ማለት ነው።